የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይሄንን እስከ መጨረሻው ጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። ማለት እንዴት አይምሮክ እንዴት ይሻለክ ያን ያወጣሃቸው የፍቅር ቃላቶች ስስቴ ከለታት አንድ ቀን እየኖርክ እያለ መጣልኝ ስስቴ ወደድኩሽ እያለ እኔ እያወቅኩት ልቤ ውስጥ እንዳለ ሳቂን ባንታየው አይቁመና ሁሉን አድሎሃ ያለው ማንም ከጎኔ የለም። አሁን ግን እግዚአብሔር ምስክሬ ነው። እመብርሃን እጅህን ትሰጣለች። አሁንም ቢሆን አብርሃም እና ሩታ ፍቅረኛሞች ጉዲና ዘንድሮ እንደተደበቀ አይቀርም። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ ላይክ ሸር እያደረጋችሁ ለሁሉም ይድረስላለሁኝ። በጣም ነው የሚያሳዝነው። እንግዲህ ነፂ እግዚአብሔር ይፍረደኝ እያለች ነው የመጣችው፣ እያለቀሰች ሆስፒታል ገብቼ ምናምን እያለች ነው። እንግዲህ እኔ ቡታጅራዎች እግዚአብሔርን ወላሂን የምትሉት እናንተ እምነት አልባ ቢሶች ናችሁ። ለእምነታችሁ እንኳን ጥንቃቄ የላችሁም። በሌላ ነገር መማል ይችላል፣ ግን በውሸት እግዚአብሔር እንደዚህ ያላችሁ የምትሉት ነገር በጣም ነው ያሳፈረኝ። በዛ ላይ ደግሞ የአብርሽ አድናቂ ሆናችሁ እሷ ቤት እየሄዳችሁ ትክክል ነው እያላችሁ አብርሽን የምትሰርቡት ነገር ግን በጣም ታሳፍራላችሁ። አንዳንድ ኮሜንታተሮች የሩታን ፎቶ ፖስታችሁ ማለት ነው። እዚህ ጋር ደግሞ አህያ ነው ወይስ ፈረስ እያለች ነው። ይሄማ አህያ ነው። አህያ አንቺ አህያ ስለሆንሽ አህያ ነው አልሽ። ይሄ ግን ፈረስ ነው ማለት ነው። ማየት ማመን ነው ብላለች። አዎ ትክክል። እና ቅድስትዬ ማየት ማመን ነው ብላለች። እውነቷን ነው። ይሄ ፈረስ ነው ማለት ነው። ስለዚህ እህቴ አብርሽ እንደሆነ ገጣሚ፣ አበባ መስጠት፣ ሴቶችን መንከባከብ ስለሚችልበት ይሄ ግጥም ደግሞ የሚያነብላ ቤተሰቦቼ ከትዳሩ በፊት ነው። መልኩ እንኳን እኮ ያስታውቃል። አሁን ሩታ ጋር ያለው መልክና ይሄ መልክ አንድ ነው። ጡንቻው ብትሉ ምኑ ብትሉ። ስለዚህ እህቶቼ ነፂ ከነሱ ህይወት ውስጥ ውጭላቸው። ሩታና አብርሽ ባለትዳር መሆናቸውን አላቅም አልሽ። እንኳን አንቺ ቡታጅራ ውስጥ ያለሽው አይደለሽም፣ አሜሪካ፣ አውሮፓ፣ ሳውዝ አፍሪካ የሚኖሩ ራሱ አውቀውታል። እንኳን አንቺ የሰፈር ልጅ። የቡታጅራ ወሬ ደግሞ መንፈስ ነው ስራው። ስለዚህ ይህች ልጅ መጨረሻዋ ምንድን ነው? ታምም ያለው ሆስፒታል ነኝ ላያሽርሽ ብለናል። ግን ምንድን ነው ሀሳብሽ? በቃ ሴት ልጅ ነሽ አይደለ? በቃ ቆፍጠን በይ። ባለትዳሮች ናቸው። ሩታ ትዳር አለሽ ብላለች። ትዳርሽ ምሪ። አሁን የአብርሽን ትዳር መበጠብጭው ለምንድን ነው እንዴ? ሴት አይደለሽ እንዴ? አንቺ ሴት ነሽ፣ ለምን ታረግሻለሽ እንዴ? ደግሞ ባለትዳር ነሽ። ትዳር ባይኖርሽ እንኳን ኦኬ፣ ባለትዳር ነሽ ብላለች ሩታ። ስለዚህ መቀበጣጠሩን ትተሽ ለሩታ ሚሴጅ ልኬላታለሁ ምናምን ትተሽ የራስሽን ህይወት ኑሪ። ማንም ሰው ሼር ሰብስክራይብ ያደርግሻል። ግን በውሸት ልጁን ለማስጠላት ሴራ እየተሰራ ነው። አብርሽ ደግሞ ፈጣሪ ሆነ ክላለሁ። በሌላ ቪዲዮ እንገናኝ። ሰላም።